እሺ ቤተሰብ ዛሬ ደግሞ የምንመለከተው ኦልሬዲ ስለ ኢንቪቴሽን ይሆናል። ሰው ወደዚህ ፕላትፎርም ስንጋብዝ እስከ $14 ድረስ ፕላትፎርሙ ሪዋርድ ይሰጠናል ቦነስ እና እሱን እንዴት ነው የምናገኘው? ስለ ህጎቹ እንዴት እናገኛለን? እያንዳንዱ ስቴፕ ባይ ስቴፕ እንከታተላለን ማለት ነው። ስለዚህ አሁን አፕሊኬሽኑን እንከፍታለን። ፖፓች አፕሊኬሽናችንን ከከፈትን በኋላ እንደዚህ ይመጣልናል። ኪፕ ብለን እንገባና ወደ ውስጥ እንደተለመደው ወደ ፕሮፋይላችን እንገባለን። ከገባን በኋላ ቀጥታ ፕሮፋይላችንን ነካና ስንነካ ያው ሴቲንጎች ይመጡልና ታች ያሉት እንደምታዩት እዚህ ጋር ካሉት ሴቲንጎች ውስጥ ኢንቫይት ሚል እዚህ ጋር ኢንቫይት ሚል አፕሊኬሽን አለና ኢንቫይት ሚል እዚህ ጋር ኢንቫይት ሪዋርድ $14 ፐር ፐርሰን ይለናል አይደለ? ስለዚህ እሱን አንድ ጊዜ እንነካዋለን። ከነካን በኋላ ምንድነው የሚለን እዚህ ጋር እንደምታዩት እዚህ ጋር ምን ይላል? ኢንቫይት ካደረጋችሁ አርን አፕቱ $14 በእያንዳንዱ ሰው ኢንቫይት ባደረጋችሁበት ሰው $14 እሰጣችኋለሁ ይላልና ስለዚህ ምን ማለቱ ነው የሚለውን ስናይ ወደ ሩሉ ብንሄድ እዚህ ጋር ሩል የሚል አለ። እዚህ ጋር ታች ከሆነ ኢንቫይት ከገባን በኋላ ሩል የሚል አለ። እዚህ ጋር ሩል የሚል አለ። እሱን አንድ ጊዜ እንነካዋለን። ላይ ኮርነር ላይ ሩል የሚለውን ስንነካው ይሄ እንዴት ኢንቫይት እንደምናደርግ ነው የሚነግረን። ያው ማንበብ ነው። እንዴት ኢንቫይት ማድረግ እንዳለብን ነው የሚነግረን። ይሄ ሃው ቱ ኢንቫይት ነው። ኢንቫይት ያው እያንዳንዱ ሊንካችንን አሁን አሳያችኋለሁ እንዴት ክሬት ማድረግ እንዳለብን። በራሳችን አይዲ በራሳችን ሊንክ ክሬት አድርገን ኢንቫይት ማድረግ አለብን። ለምን አይቆጥርልንም? በፕላትፎርሙ ሪዋርድ ሼር አድርገን ኢንቫይት ብናደርግ እና እንደማይቆጥርበት ኦፕሽን ስለሚኖር ይሄ ደግሞ እንዴት አርን ማድረግ እንዳለብን ነው። ሃው ቱ earn reward ማለት ኢንቫይታችን እንዴት ነው የሚቆጥረው ነው። if the invite come complete face authentication and the following task will receive corresponding reward not in እና new host only count 3 hour live broadcasting every day ይላል። ምን ማለቱ ነው? ይሄ ኢንቫይት ያደረግናት ስፔሻሊ ወደ ሴት ልሄድ ለወንድም ይቆጥራል። ግን አንድ ሴት ኢንቫይት አድርጋችኋት የፊት አሻራ ሰጥታ ላይቭ 2 ሰዓት ማክሲመም 3 ሰዓት በቀን ብትቀመጥ ያኔ ይቆጥርላችኋል ነው። ወደ ላይ ስክሮል አድርግና ወደ ላይ እንደዚህ ስክሮል አድርጌ ከታች ሊጀምር ምን ይላል? ታች እዚህ ጋር ምንድነው የሚለው? ኢንቫይት ሆስት ቱ ብሮድካስት ፎር 3 hours within 7 days ማለት ኢንቫይት ያደረጋችሁ ሰው ላይቭ 3 ሰዓት በየቀኑ በ7 ቀን ውስጥ 3 ሰዓት ላይቭ ስትሪም ካደረገች ወይም ካደረገ 10,000 ፖይንት ሪሲቭ ትላለህ ወይም $1 ሰጣችኋለሁ ነው። 5 ሰዓት በ7 ቀን ውስጥ 5 ሰዓት ከሰራች አሁንም 10,000 ሰጣችኋለሁ ነው። 8 ሰዓት ከሰራች አሁንም 10,000 ሰጣችኋለሁ ነው። 12 ሰዓት በ7 ቀን ውስጥ አንድ ተብሎ ዛሬ ከአሁን ለምሳሌ ዛሬ 5 ሰዓት ነው። ዛሬ ኢንቫይት ያደረጋችሁ ዛሬ ከሰራች ኦሬዲ 7 ቀን ወደፊት ተቆጥሮ ማለት ነው። 7 ቀን ወደፊት ይቆጠርና ከዛ 30,000 ይሰጣችኋል። 12 ሰዓት ስትሪም ካደረገኝ ልክ በ7 ቀን ውስጥ 30,000 ይሰጣችኋል ማለት ነው። ስንት ሆነ ጠቅላላ እዚህ ጋር ያለው ሲደመር ይሄኛው 60 ሆነ ማለት ነው። እዚህ ጋር ያለው 60,000 ምንም ልጅቷ ላይቭ በመስራቷ ብቻ አንድ ሴት ወደዚህ ፕላትፎርም ስትመጣ የዌልካሚንግ ይሰጣታል አይደለ? ከሌቭል 1 ጀምራ በየቀን 10,000 ፖይንት ሪሲቭ ዌልካሚንግ ስለሚሰጥ እሱም ብቻ ነው ለራሷ ሪሲቭ ትላለች። እናንተም ደግሞ ምንም አይነት ኤፈርት ሳትጠቀም እዚህ ጋር ሪሲቭ ማለት ትችላላችሁ በስርዓት ከሰሩ። ከዚህ በኋላ ያለው ግን ስራ ይጠይቃል። ከየት ጀምሮ ካላችሁት ከዚህ ጀምሮ ስራ ይጠይቃል። ምንድነው ኢንቫይት ከዚህ በኋላ ግን በ30 ቀን ነው ያያችኋል። 7 ቀን ሲል የነበረው አበቃ። ከዚህ በኋላ በ30 ቀን ነው የሚያስበው። ኢንቫይት ያደረጋችሁት ሆስት ወይም አዲስ ገቢ በ30 ቀን ውስጥ $20 እዚህ ጋር ይታያችኋል። $20 ከሰራ በ30 ቀን ውስጥ $20 ከሰራ እዚህ ጋር በ30 ቀን ውስጥ $20 ከሰራ 10,000 ፖይንት ሪሲፕት ያለሽ ማለት ነው ወይም ትላለህ ማለት ነው። በ30 ቀን ውስጥ አሁንም $50 ፕላትፎርሙ ከሚሰጠው ውጭ ነው። እዚህ ጋር የኮይን የፓርቲ የወንበር የላይቭ ምናምን ተደማምሮ አይደለም፣ ጊፍት ማለት ነው። ወይ ኮይን ገዝተን ሊሆን ይችላል ወይም ሰዎች ላይ ሆነን ጊፍት ሰጥተው ሊሆን ይችላል። ብቻ በአንድ ወር ውስጥ $50 ወይም 500,000 ፖይንት ሪሲቭ ካደረግን 20,000 ሰጥሃለሁ ላንተ ነው እያለ ያለው። በ30 ቀን ውስጥ $100 ከሰራች ወይም ከሰራ $100 ከሰራች ወይም ከሰራ 20,000 ፖይንት እሰጥሃለሁ እያለ ነው ማለት ነው። አሁንም ወደ ታች ስክሮል አድርገን በ30 ቀን ውስጥ $200 ከሰራች ወይም ከሰራ
30,000 ፖይንት ጠቅላላ ሲደመር ይሄ ስንት ይሆናል? ይሄ በሙሉ ከላይ ጀምራችሁ ይሄን ብትደምሩት ስንት ይሆናል? ይሄኛው 140,000 ይሆናል ማለት ነው። 140,000 ይሆናል ማለት ነው። ስለዚህ ጠቅላላ ይሄ $14 የሚለው የኢንቪቴሽን ህግ ይሄን ይመስላል። ኢንቫይት ያደረግናቸው ሰዎች ለሴት ለማንኛውም ኢንቫይት የምናደርገው አዲስ ሴት የመጀመሪያ መታ ላይቭ እስከሰራች ድረስ ይቆጥርልናል፣ ይሰራል። ሴት ልጅ ላይቭ መግባት ስለምችል። ወንድ ልጅ ግን ወደዚህ ፕላትፎርም ከመጣ በኋላ ሌቭል 5 ሳይሆን ላይቭ መግባት አይችልም። ለምን? ሌቭል 5 መሆን አለበት። ሌቭል 5 ለመሆን ወደኋላ ቪዲዮ በፓርት 1 አካባቢ ያለ 66,000 ኮይን ወይም 100,000 ኮይን መቀየር አለበት ግዴታ። ይሄ ህግ ነው፣ የፕላትፎርም ህግ ነው። ግን ዛሬውኑ ኢንቫይት አድርጋችሁ ዛሬውኑ ቶሎ 100,000 ኮይን ገዝቶ ወይም የሆነ ጊፍት ተሰጥቶት ኤክስቼንጅ ካደረገ ላይቭ ወደውኑ ከገባ ይቆጥራል፣ ለወንድ ልጅ ይቆጥራል። አብዛኛው ግን መቼም አብዛኞቻችን እንደመጣን አንገዛ ማለት ፕላትፎርሙን አንረዳውም፣ ቶሎ መልመድ እንፈልጋለን፣ እንፈራለን እና ብዙ ነገሮች ሪስክ ቴከር ስለምንሆን ከዛ አንጻር ነውና ህጉን ኢንቫይት የሚለውን አፕሊኬሽን ከነካችሁ በኋላ ይሄን ነክታችሁ እቺን ማሳያችሁን ቀስት ነክታችሁ ሩሉን ማንበብ ትችላላችሁ። ሩሉ ይሄን ስለሚመስል ማለት ነው። ከዛ እንደምታዩት እዚህ ጋር እኔ ጠቅላላ እስካሁን ኢንቫይት ያደረኩት ሰው ነው። ኢንቫይት ያደረኩት ሰው ነው። ወደ 23 ሰው ኢንቫይት አድርገሃል እያለኝ ነው። 220,000 ፖይንት ክሌም አድርገሃል ነው። ይሄ ከ23ቶች ሰው ነው። ወንዶቹንም ጨምሮ ነው በነገራችን ላይ የሚቆጥረው። እዚህ ጋር ኢንቫይት አድርገሃል ብሎ ይቆጥራል። ግን ያው ወንዶቹ አይሰሩም። 5 ኮይን ተለቅሞ እንዴት ሊሰራ ይችላል? ወይ ዳውን ላይ ባይገቡ ምናምን አይቆጥርም። ግን እዚህ ጋር ይቆጥራል። ያው ኢንቫይት ያደረጋችሁት የሚለው ላይ ሲቀጥል እዚህ ጋር ከአንዱ 10,000 200,000 እዚህ ጋር ደግሞ የሰራሁት ሪሲቭ ያልኩ ምንድነው ሪዋርድ ሪሲቭ ያደረግኩት ከአንዱ 10,000 ምክንያቱም 3 ሰዓት ተሰራና ያቋርጡታል። አንደኛዋ ደግሞ እስከ 5ኛው ሰዓት በ7 ቀን ሰርታ ያቋርጡታል ምናምን ሙሉ ላናገኝ እንችላለን። አንዳንዶቹ ደግሞ በጣም ጎበዝ ልጆች ከገጠሙን ደግሞ በስርዓት የምንነግራቸውን ከተገበሩ እኛንም ይጠቅማሉ፣ ኢንቫይት ያደረግነውን እነሱም ደግሞ ይጠቀማሉ። ለምን አንድ ሴት ኢንቫይት አደረግኳት ዛሬ አስረዳዋት ስለ ላይቭ ስለ ፓርቲ ስለ ህግ እውነተኛ እንደሆነ በስነ ስርዓት ከሰራች እንደሚከፍል ምናምን በደንብ ታስረዳላችሁ። ለምን ፕላትፎርሙም ለእናንተ እንደ ደላላ ስለሚቆጥራችሁ ነው እዚህ ጋር ኢንቫይት። ምክንያቱም ለእናንተ የሚሰጠው እዚህ ጋር ደሞዝ የሚከፍለው ያችን ልጅ የምታስረዱበትን የምጋብዙበትን የምታስተምሩበትን ደሞዝ ማለት ነው። እዚህ ጋር ሪዋርድ የሚሰጣችሁ እስከ $14 የሚሰጠው ማለት ነው። ስለዚህ $14 እንኳን ቢከብድ ቢያንስ $6 60,000 ፖይንት ግን ነፃ ማግኘት ይችላል። ኢንቫይት ያደረግናት ሴት በስርዓት በየቀኑ ሚኒመም 2 ሰዓት ተኩል ወይም ማክሲመም 3 ሰዓት መቀመጥ ከቻለች አንድ ሰዓት ለራሷ 2 ሰዓት መቀመጥ አለባት። ለምን 1 ሰዓት ተቀምጣ 5,000 ፖይንት ድጋሚ 1 ሰዓት ተቀምጣ ደግሞ አሁን 5,000 ፖይንት ስለሚሰጣት ሪዋርድ ላይ 10,000 ፖይንት ለራሷ ሪሲቭ ለማለት ስትል ትቀመጣለች። 1 ሰዓት እንደምታዩት እዚህ ጋር ይሄ የኔ ሪዋርድ ነው፣ እስካሁን የሰራሁት ነው። ይሄ ደግሞ ራንክ አለ፣ ፕላትፎርሙ ራንክ አለ እዚህ ጋር እንደምታዩት። እሱን አንዴ ሲልንካ እዚህ ፕላትፎርሙ ላይ በ30 ቀን ውስጥ ምን ያህል የዶላር እያገኙ እንደሆነ ማለት ነው። በዚህ 30 ቀን ውስጥ በኢንቪቴሽን ብቻ አሁን ይሄ ልጅ $548 አግኝቷል። 438 እንደዚህ ወደ ላይ ስክሮል እያደረጋችሁ ብትይ በ30 ቀን ውስጥ እስከ ቶፕ ቴኖችን አውጥቷቸዋል ማለት ነው። ቶፕ ቴኖቹ በ30 ቀን ውስጥ ኢንቫይት በማድረግ በኢንቪቴሽን ብቻ ሌላ ምንም የሰሩ ስራ። ስለዚህ በኢንቪቴሽን ብቻ ይሄን ያህል ዶላር መስራት ይቻላል ለማለት ያክል ነው። ግዴታ ቢያንስ ከቻለች 1 ሰዓት ብትጨምር በቀን 2 ሰዓት ተኩልና 3 ሰዓት ከዛ በላይ ስትሪም ታደርግ ይመረጣል። የሚቀጣቸው ምንድነው? ላይቭ እያቆራረጡ ይገባሉ፣ መልሰው ዘግተው 20 ደቂቃ ተቀምጠው 5 ደቂቃ 10 ደቂቃ ይቀመጣሉ፣ ይወጣሉ። ስልኳቸው ስቶሬጁ በጣም ደካማ ነው፣ ፐርፎርማንሱ የሞተ ነው፣ ረን አያደርግም። ኢንተርኔት ደካማ ከሆነ ጨለማ ውስጥ ከሆነ ምናምን ሱሱ ነገር ያለ ያወርዳል፣ ወደ 1,000 ነው የሚቀጣው። እነዚህን ህጎች አሟልታ ስራ ከሰራች እሷም እስከ 7 ቀን ድረስ ሊያስቀጥል ይችላል። በነገራችን ላይ ግን ሚኒመም እስካሁን 3 ቀን 4ኛው ቀን ምናምን ላይ ያወርዳል። ግን ላይቭ ላይ በስነ ስርዓት አክቲቭ ሆና ከሰራች ከ7 ቀን ድረስ የሚቀጥልበት አለ። ዌልካም ይሄን ይመስላል። ዛሬ አሁን አንድ ሴት ኢንቫይት አድርጊያት 3 ሰዓት ዛሬውኑ ከተቀመጠችልኝ ለኔ 10,000 ሪሲቭ አድርግ የሚል ይመጣልኛል ማለት ነው። ለሷም ሪሲቭ ትላለች ለራሷ፣ ለኔም 10,000። ለምን ቅድም እንዳልኳችሁ እዚህ ጋር ያሳያችሁ ምንድነው ላይቭ መጨረሻ ላይ የምታነቡት ላይቭ ኢንቫይት ያደረጋችሁት ሰው በ7 ቀን ውስጥ 3 ሰዓት ከሰራ ለእናንተ 10,000 ፖይንት ይሰጣል ይላል አይደል? በዛ ህግ መሰረት ማለት ነው። ስለዚህ ነገ ደግሞ 3 ሰዓት ከደገመች አሁንም ነገ 3 ሰዓት ከሰራች አሁን ስንት ይሆናል? የዛሬ 3 አለ ነገ 3 ሲደመር 5
ልክ አምስተኛው ሰዓት ላይ አሁንም 10,000 ይሰጠናል ማለት ነው። 10,000 ይሰጠናል። 8ኛው ሰዓት ላይ እየተደመረ ሄዶ ህጉ ይሄን ይመስላል ስለ ኢንቪቴሽን። ኦኬ ይሄን ካደረግ እንዴት ነው ኢንቫይት የምናደርገው ካላችሁኝ የመጀመሪያው እዚህ ጋር ኢንቫይት የሚለውን አንዴ እንነካዋለን። ክሬት ማድረግ አለባችሁ። ወደ ሰዎች ኢንቫይት ስታደርጉ ፕላትፎርሙ በጣም ብዙ ሚሊየን ሰው ስለሆነ ከፕሌይ ስቶር የሚያወርዱ አንዳንዴ ይጨናነቃል፣ አይሰጥም፣ ቢዚ ይሆናል ምናምን። ስለዚህ እንዲቆጥርላችሁ ከፈለጋችሁ በስርዓት ለእናንተ ኢንቪቴሽን እንዲቆጥርላችሁ ከዛ ታች ምን አለው ኢንቫይት ነው የሚለውን ነካለሁ። ኢንቫይት ነው የሚለውን አንዴ ነካዋለሁ። ኢንቫይት የሚለውን ከነካው በኋላ ኢንቫይት ነው ስለው ምን መጣልኝ? እዚህ ጋር ሸር የሚሉ ብዙ ነገሮች መጡ አይደለ? እዚህ ጋር ሸር የሚል አለ። ሁለተኛ እዚህ ሸር እያያችሁ ነው አይደል? ወደ 5 ሸር የሚሉ ይሄ የፕላትፎርሙ ባይ ዲፎልት የፕላትፎርሙ ሊንክ ነው። እንደምታዩት ያወረደው ሰው 25 ሚሊዮን አውርዶታል የመጀመሪያውን። ሁለተኛውን እሳ ደግሞ ስንት ነው ያወረደው? የመጀመሪያውን 25 ሚሊዮን ሰው አውርዶታል። ሁለተኛውን 177,000፣ 3 ሚሊዮን፣ 1 ሚሊዮን፣ 2 ሚሊዮን እያያችሁ ነው አይደል? እዚህ ጋር ደግሞ ካውንት ያደረገው ነው እያንዳንዱ ነው የሚለው። ስለዚህ ይሄ ከሆነ አሁን ይሄ እዚህ ጋር ማይ ማቴሪያል የሚላለ እሱን አንዴ እንነካዋለን። ማይ ማቴሪያል ሰው ኮንፎርም እንለዋለን። ይሄ ቴምፕሌት ነው። እዚህ ጋር በራሳችን አሁን ይሄ በራሴ ክሬት ያደረግኩ ነው። እንደምታዩት 2 ክሬት አድርጌያለሁ። እዚህ ጋር ክሬት አድርጌያለሁ። ሁለተኛውን ደግሞ እዚህ ጋርም ክሬት አድርጌያለሁ። ስለዚህ እነዚህ የኔ ሊንኮች ናቸው ማለት ነው። እነዚህ የኔ ሊንኮች ናቸው። ለምን ክሬት ያደረግኳቸው ስለሆነ እነዚህ የራሴ ሊንኮች ናቸው ማለት ነው። ክሬት ያደረግኳቸው በራሴ ፕሮፋይል፣ በራሴ ፎቶ፣ በራሴ አካውንት። እንዴት ነው ክሬት የምናደርገው ካላችሁ ለእናንተ እንደዚህ አይነት ላይመጣላችሁ ይችላል። ዝም ብሎ እንደዚህ ባዶ ነገር ሊመጣ ይችላል። እንደዚህ አይነት ነገሮች ዝም ብሎ ሸር የሚሉ ይመጣል። ስለዚህ ማይ ማቴሪያል የሚለውን ከነካችሁ በኋላ እታች ፐርሰናላይዝ የሚለውን ነው የምትነኩት። ቀጣይ ፐርሰናላይዝ የሚለውን እታች ትነካላችሁ። ከዛ እሱን አንዴ ስትነኩት እንደዚህ አይነት ካሜራ ይመጣላችኋል። ካሜራ ነው የሚመጣው። እንደዚህ አይነት ካሜራ ስለሚመጣ እሱን አንዴ ትነኩታላችሁ፣ ካሜራውን ማለት ነው። ከዛ ምን ይላል? ቴክ ፎቶ ነው የሚለው። እዚህ አድ ፎቶ አስገባ፣ ቴክ ፎቶ ይላል። እናንተ ከጋላሪያችሁ ፎቶ ካላችሁ እዚህ ጋር አድ ፎቶ ብላችሁ ትገባላችሁ። ከዛ አድ ፎቶ ብላችሁ ስትገቡ እንደዚህ አይነት እንትን ይመጣላችኋል። የራሳችሁ እንትን ይመጣል፣ የምትፈልጉት ፎቶ ይመጣል። ስለዚህ የራሳችሁን ፎቶ እንደዚህ ስክሮል ታደርጉና ጀስት የራሳችሁትን ፎቶ ነው የምታስገቡት እዚህ ጋር። እኔ አሁን ለምሳሌ እዚህ ጋር የራሴን ፎቶ ላስገባ። እንደምታዩት እዚህ ጋር መረጥኩለት፣ የራሴን ፎቶ እዚህ ጋር መረጥኩኝ። ቲክ አደረኩ በኋላ ታች ይሄን ነካለው ማለት ነው። አስገባሁት። ከዛ ምንድነው ይሄ ነው የመረጥከው ፎቶ ይሄ ነው እያለኝ ነው። ይሄ ነው የመረጥከው ፎቶ እያለኝ ነው። አፕሎድ ፐርሰናላይዝ እለዋለሁ ታች አፕሎድ ፐርሰናላይዝ እለዋለሁ። እሱን አንዴ ነካዋለሁ። ከዛ አፕሎድ ጠብቅ እያለኝ ነው። እዚህ ጋር ጠብቅ እያለኝ ነው። ኮንፎርም እለዋለሁ። ከዛ ምን አለ እዚህ ጋር እያያችሁ ነው። አንደር ሪቪው ሲል እታች የነበረው እንደምታዩት እዚህ ጋር ያለው ሼር፣ ሁለተኛው ፎቶዬም እዚህ ጋር ያለው ሼር ነው የሚለው አይደለ? ነገር ግን እዚህ ጋር ያለው ነገር ግን አንደር ሪቪው ነው የሚለው አይደል? ይሄ አንደር ሪቪው የሚለው ከ2 ሰዓት ወይም ከ1 ሰዓት በኋላ ሸር የሚል ወይም ደግሞ በሜሴጅ ኮንፊርም አፕሩቭድ ተደርጋችኋል የእናንተ ሊንክ ይላል። ይሄንን ትለኩና ሸር ብላችሁ ወደ ፈለጋችሁት መላክ ትችላላችሁ። የኢንቪቴሽን ህግ ይሄን ይመስላል። በዚህ ሰዓት የፈለጋችሁትን ያህል ሰው ኢንቫይት ብታደርጉ ተጠቃሚ መሆን ትችላላችሁ በዚህ መሰረት ማለት ነው። ከዛ ይሄ ሸር የሚለው ይመጣላችኋል። ይሄ አንደር ሪቪው የሚለው ከ2 ሰዓት 3 ሰዓት በኋላ አፕሩቭድ ትደረጋላችሁ። ሲስተም ላይ እየታየ ነው። እኔ አሁን ሸር አድርጌ ላሳያችሁ። ለምን ታች አፕሩቭድ የሆነ እንደምታዩት የራሴ አፕሩቭድ ያደረኩት ለእናንተ ለማሳየት ስል ነው። ይሄኛውን አሁን የሞከርኩት ይሄኛውን ማለት ነው። አሁን ለእናንተ ለማሳየት ስል ነው። ነገር ግን ከዚህ በፊት ይኸው እንደምታዩት በራሴ ሊንክ ክሬት ስላደረኩኝ ማለት ነው። ምንድነው ማድረግ ያለብኝ? እንደገና ወደኋላ ልመለስና ኢንቫይት የሚለውን ነካለሁ። እዚህ ጋር ፕሮፋይል ላይ የገባው ከዛ በኋላ እዚህ ጋር እዚህ ጋር ኢንቫይት የሚለውን ነካለሁ። ኢንቫይት የሚለውን አንዴ ነካዋለሁ። ከነካው በኋላ እንደዚህ አይነት ነገር ይመጣልኛል። ኢንቫይት ነው የምለው። እዚህ ጋር ታች እንደምታዩት ኢንቫይት ነው የሚለውን ነካለሁ። ከነካው በኋላ ባይ ዲፎልት የሚመጣ የፕላትፎርሙ እንትኖች ናቸው የሚመጡት። የፕላትፎርሙ ሼር ሊንኮች ነው የሚመጡት። ግን በራሴ ስለሆነ ክሬት ማድረግ የፈለግኩት ማይ ማቴሪያል የሚለውን ነው የምነካው። ማይ ማቴሪያል የሚለውን እነካለሁ ማለት ነው። ማይ ማቴሪያል
ከዛ ኮንፎርም እለዋለሁ። ከዛ የአንደር ሪቪው የሚለው አሁን ቅድም ከእናንተ ጋር ክሬት ያደረግነው ይሄ ነገር ግን ባይ ዲፎልት እኔ እዚህ ጋር ክሬት ያደረግኩ ስለነበረ ሼር አደርጋለሁ። አሁን ለሆነ ሰው ኢንቫይት ላደርግ ብፈልግ ይሄንን ሼር የሚለውን ነካለሁ። የቱን ሼር የሚለውን ስነካ የኔ ያስገባሁት ፎቶ ወይም እናንተ ያስገባችሁት ፎቶ በሙሉ እንደዚህ ብሎ ይመጣላችኋል ማለት ነው። እናንተ ያስገባችሁ ፎቶ በሙሉ እንደዚህ ብሎ ይመጣል። ሼር የሚለውን ነካሁት። ከዛ እንደዚህ ሲመጣላችሁ ምንድነው የምታደርጉት? በምንድነው ሼር የምታደርጉት እያለ ነው። እዚህ ጋር በምንድነው ሼር የምታደርጉት? በቴሌግራም ከፈለጋችሁ በቴሌግራም እዚህ ጋር በቴሌግራም አይ ኮፒ ሊንክ ብላችሁ ደግሞ በሜሴጅ ፔስት በኢንስታግራም መላክ ትችላላችሁ፣ በዋትሳፕ መላክ ትችላላችሁ፣ በሜሴጅ በፌስቡክ በፈለጋችሁት። ግን ከዚህ ከሌለ ደግሞ ሞር ማለት ትችላላችሁ። ሞር የሚላለ እዚህ ጋር ሞር የሚለውን ትነካላችሁ። ሞር የሚለውን አንዴ ልንካውን ይሆን ለምሳሌ ሞር ስለው እዚህ ጋር እንደምታዩት እያንዳንዱ እንትን መጣልኝ ማለት ነው። የምፈልገው አይነት እንትን መጣልኝ። ከዚህ በኋላ በምፈልገው መላክ ነው፣ በምፈልገው ሶሻል ሚዲያ መላክ ነው። እኔ ግን በቴሌግራም ነው መላክ የምፈልገው ብዬ ባስብ በቴሌግራም በዋትሳፕ ከሆነ ጀስት ወይም ሊንኩን ኮፒ ብዬ ፔስት ማለት እችላለሁኝ። ያ ካልሆነ ደግሞ ቀጥታ ቴሌግራም የሚለው እነካለሁ። ከዛ ወደ ቴሌግራም ወሰደኝ ማለት ነው። ማን ጋር ነው የምትልከው ይለኛል። ጀስት አንዱ ጋር መላክ ብፈልግ አሁን ለምሳሌ እዚህ ጋር ጀስት ናቲ የሚል እዚህ ጋር ጓደኛ አለኝ፣ እሱን እመርጣለሁ። ከዛ ታች እንደምታዩት ምን የሚል አለ እዚህ ጋር ሴንድ ላከው የሚል አለ እዚህ ጋር እንደምታዩት እሱን እናከዋለሁ ማለት ነው። ከዛ ያው ላኩት። ስልከው እንደምታዩት እዚህ ጋር ምን የሚል አለ ያው ኢንቫይት ያደረኩት የራሴ አይዲ አለ እዚህ ጋር እያያችሁ ነው። 44406407 የኔ አይዲ አለ። ሊንክ ደግሞ የራሴ ሊንክ አለ እዚህ ጋር እያያችሁት። አሁን ይሄንን ሊንክ ነክተው ሲገቡ ሰዎች የኔ ሊንክ ነክተው ሲገቡ ይሄንን እነሱ ጋር ሲደርሰው ሲገቡ የኔ ፎቶ ይመጣላቸዋል። ጀስት አሁን ነክቼ ባሳየው ይሄን ሊንኩን ብነካው የኔ ፎቶ ነው ይመጣለት። መጀመሪያ እንደዚህ ሎድ ያደርግና ወደ ፕሌይ ስቶር ነው የሚወስዱ። ኢንቪቴሽን ይላል፣ ቴምፕሌት ነው ዳውንሎድ። አሁን የኔን መጀመሪያ ባክግራውንድ እንደምታዩት የኔ ፎቶ መጣ። ከዛ ኢሚዲየት ዳውንሎድ ይለዋል። ለእናንተ ለምትልኩላቸው ሰዎች እንድታሳዩ ነው። ኢሚዲየት ዳውንሎድ ኢሚዲየት ሲለው ይሄንን ስንስናካው አንዴ ያው አፕሊኬሽን ነው ስላወረድኩት ወደ ፕሌይ ስቶር ነው የሚወስደው። አፕሊኬሽኑ ቀጥታ ወደ አፕሊኬሽኑ ነው የሚወስድ። ለምን አውርጄዋለሁ ስላወረድኩ ነው። ባላወርደው ወደ ፕሌይ ስቶር ይወስደኛል፣ ያወርዳል ማለት ነው። ከፈለጋችሁ ደግሞ ጀስት ምን ማድረግ ትችላላችሁ? እዚህ ጋር ኢንቫይት ከነካችሁ በኋላ የራሳችሁን አሁን ለምሳሌ የተለያዩ ቲሸርቶች ላይ የተለያዩ ካርዶች ላይ አዳዲስ እንደ ቢዝነስ ካርድ ምናምን አሳትማችሁ ሸር ማድረግ ትችላላችሁ። ኪውአር ኮዳችሁን በተለያየ ፕሮሞሽን ምናምን ለማሰራት ብትፈልጉ በታች ይሄ ኪውአር አለ እንደምታዩት ይሄ ኪውአር አለ። ይሄ የራሳችን ኪውአር ኮድ ነው። እሱን አንዴ እንነካዋለን። ስናከው እንደዚህ መጣ። ያያችሁት አይደለ? ምንም ይመጣ ደስ የፖፖ ሎጎ እና የኔ የራሴ ኪውአር ነው። ለምን አሻራ ሰጥቻለሁ። በራሴ ፕላትፎርም ይተማመና መስራት እችላለሁ። እዚህ ጋር ይሄ የኔ ኪውአር ነው እንደምታዩት። ይሄ የራሴ የኔ ያሁን ይሄን ኪውአር እስካልታደርጉት የኔ ስም የኔ አይዲ ቁጥር ምናምን ይመጣል ማለት ነው። ለምን ላይ ፖፕ ላይ ያለው አድሬስ ማግኘት ትችላላችሁ ማለት ነው። ይሄን ይመስላል። ምን ይላል? you can choose your favorite style for download ነው። በተለያየ ስታይል አድርጋችሁ ማውረድ ትችላላችሁ፣ ወይም ወደ አልበም ማውረድ ትችላላችሁ ነው። ኢሜጅ ፕሪንቲንግ ማድረግ ይቻላል። ክሊክ ዳውንሎድ ሎካል ዩዝ ማድረግ ትችላላችሁ። ኢሜጅ ፖፖ ፕሮሞሽን ኤንድ ምንድነው ግራፊካል ሎድ ያው ኖ ግራፊቲ ያለው ይላል። ግን ኢሜጅ ፖፖ ፕሮሞሽን ኢሜጁን በፕሮሞሽን መስራት ትችላላችሁ ነው። ከዛ ውጭ ደግሞ እንደምታዩት ይሄኛውን ቀስቱን እስኪ እንንካው። እዚህ ቀስቱን አንዴ እንንካና ስነካው ደግሞ በዚህ ስታይልም አለ። ከፈለግን በተለያዩ ስታይሎች ከፈለግን በዚህ ስታይል ዳውንሎድ ማድረግ እንችላለን። አሁንም ደግሞ ይሄ ስታይል ካልተመቸን የኪውአራችንም ላይ ያለ ማሳተም ቲሸርት ላይ ከፈለግን ደግሞ በዚህ ስታይልም ማውረድ እንችላለን። አውርደን ማሳተም በቢዝነስ ካርድ ቲሸርት ላይ የተለያዩ ነገሮች ላይ ማሳተም እና በእነዚህ ስታይሎች ይሄን አሁን ከፈለግን ሴቭ እንልና እዚህ ጋር ሴቭ አልበም ብለን ዳውንሎድ አድርገን ወደ ፈለግነው ማሳተም እንችላለን ማለት ነው። አሁን ሰክሰስፉሊ አለኝ አወረድኩት ማለት ነው። ጋላሪ ላይ ብገባ አሁን ቀጥታ አገኘዋለሁ ማለት ነው። ጋላሪ ላይ ብገባ ዳውንሎድ ያደረኩትን እንትን አገኘዋለሁ። ጀስት አያችሁታ ያወረድኩት ይሄን ስለሆነ
ያውን NTWR ነው። በዛኛው በወርዶ ደግሞ ቅድም ባየነው እዚህ ጋር ባክባል ነው። ለምሳሌ በዚህኛው ባወርድ ይሄኛው ይመቸኛል ብዬ ሴቭ ባደርገው እንደዚህ ያወርደዋል ሰክሰስፉሊ ላይ። ይሄኛውም እንደዚህ ይመቸኛል ብዬ አሁንም ሴቭ ባደርገው በዚህ ልክ ይወርዳል ማለት ነው። ወደ ጋላሪ ብገባ እንደዚህ ያወርዶታል። እንደምታዩት አያችሁታል። በፈለኩት አሁን ይሄን ቲሸርት ላይ የተለያዩ ህትመቶች ላይ ማስታወቂያ ፕሮሞሽን ምናምን ይሄን እስካን አድርገው እናንተ ጋር መምጣት ይችላሉ ማለት ነው። ዳውንሎድ ማድረግ ይችላሉ። እናንተ ጋር ኮንታክት እንዳደረጉ ይሆናል ማለት ነው። ይሄን ይመስል ጥያቄ ካላችሁ ኮሜንት አስተያየት ታች መስጠት አድርጉ። ሰብስክራይብ እያደረጋችሁ ቻናሉን ሌላ እንዲሰራላችሁ የምትፈልጉ ቪዲዮ ካለ ጥያቄ ላይ ማስቀመጥ ትችላላችሁ። መልካም ጊዜ፣ መልካም ቆይታ